ሊራ በተባለ ጸጥተኛ ግዛት ውስጥ የሚኖሩ አንድ ደሃና አንድ ደግሞ ሀብታም እናቶች ነበሩ። ሀብታሟ እናት እመቤት ሚራቬል ጠዋት ጠዋት ፀሐይ እንደወጣች በሯ ጋር በመቆም የሚያብለጨልጩ ጌጣጌጦቿን አድርጋ ከተማው በሙሉ በእሷ ቁጥጥር ስር እንደሆነ ይመስል ትታያለች። ትንሿ ጎጆ ውስጥ የምትኖረው እመቤት ሊራ ደግሞ በጠዋት ተነስታ የሚጣፍጡ ዳቦቿን እያዘጋጀች ጠዋቷን በፈገግታ ትጀምራለች። ቤታቸው ቅርብ ለቅርብ ቢሆንም ልባቸው ግን እጅግ የተራራቀ ነበር። የአንደኛው እናት ልቧ በትምክህት የተሞላ ሲሆን የአንዷ ደግሞ በደግነት የተሞላ ነው። የገበያ ቀን በሚሆኑት ቀናት እመቤት ሚራቬል የሚያማምሩ ጌጣጌጦቿን በማድረግ ሀብቷን ለማሳየት ወደ ገበያ ትወጣለች። በተቃራኒው እመቤት ሊራ ደግሞ ያገኘችውን ትንሽ የሚባል ገንዘብ ለሌሎች ደሃ ሰዎች በማካፈል የገበያ ቀኗን ታሳልፋለች። ልጆቻቸው ሜሊናና ታሊያ ቆም ብለው የወላጆቻቸውን ድርጊት ይመለከታሉ። የሀብታሟ ልጅ ሜሊና ከእናቷ በተማረችው ኩራት አረማመዷን እንደ እናቷ በማድረግ ቤተ መንግስት መሰለው ቤታቸው ውስጥ በኩራት ትራመዳለች። ደስተኛዋና ጉጓ ታሊያ ደግሞ በመናፈሻ ስፍራ ውስጥ በመሆን ከወፎቹ ጋር እየዘመረች እናቷን በስራ ታግዛለች። ሁለቱ ልጆችም ጓደኛ ማቾች ለመሆን ፈለጉ። ነገር ግን እመቤት ሚራቬል በፍጥነት መታ ልጇን እየተቆጣች ከድሃ ጋር ጓደኛ መሆን እንደሌለባት ነገረቻት። እጣ ፈንታም የሁለቱን ልብ የሚለይበት አንድ አጋጣሚ ተፈጠረ። አንድ ቀን ከሰዓትም ሁለቱ እናቶች ወደ ጫካ አመሩ። ሀብታሟ እናት አንዳንድ ቅጠላቅጠል ፈልጋ ወደ ጫካ ስትሄድ፣ ደሃዋ እናት ደግሞ እንጨት ለመልቀም ወደ ጫካ አመራች። በጫካ ውስጥም ኃይለኛ ንፋስ ተነሳ። እመቤት ሚራቬልም በንፋሱ ምክንያት ቀሚሶቿ ሲወዛወዙና ቅጠሎቹ ልብሷን ሲነኳት እጅግ ተበሳጨች። እመቤት ሊራ ደግሞ በእጇ የያዘችውን ቅርጫት አስቀምጣ መሬት ላይ የወደቁትን ወፎች መርዳት ጀመረች። በድንገት ግን ጫካው ጨለመና አንድ የዛፍ መንፈስ መናገር ጀመረ። እመቤት ሚራቬልም ባየችው ነገር እጅግ ተደናገጠች። ሊራ ግን የዛፉ መንፈስ ይጎዳናል ብላ ስላላሰበች ተረጋግታ የሚፈጠረውን ነገር መጠባበቅ ጀመረች። የዛፉ ያረጀ መንፈስም ሁለቱንም እናቶች ጮክ ባለ ድምፅ ጠራቸው። በጫካ ውስጥም ኃይለኛ ንፋስ ተነሳ። ድምፁንም ጮክ በማድረግ ጥሩ ልብ ያለውና ስግብግብነት የሌለበት ሰው ቦታው ወደ ነበረበት እንደሚመለስ ማድረግ እንደሚችል ተናገረ። እመቤት ሚራቬልም ድምጿን ጮክ በማድረግ የዛፍ ተረት ተረት የምትሰማበት ጊዜ እንደሌላት ተናገረች። መንገዷንም ለመቀጠል ስትሞክር ከእግሯ ስር ትንንሽ ቅጠሎች እየበቀሉ መንገዷን ዘጉባት። ትልቁ ያረጀ የዛፍ መንፈስም ወደ እመቤት ሊራ ዞር በማለት የተረጋጋ መንፈሷንና አክባሪነቷን አደነቀ። ልባቸውንም ለመፈተን ሁለት ዘሮችን በእጁ ያዘ። አንደኛው ዘር እጅግ ያበራ ነበር፣ አንደኛው ደግሞ የደረቀ ነበር። ምርጫችሁ የጫካውን ዕጣ ፈንታ ይወስናል በማለት ተናገረ። እመቤት ሚራቬል በፍጥነት የሚያበራውን ዘር በእጇ አነሳች። እመቤት ሊራ ደግሞ በመረጋጋት የደረቀውን ዘር በእጇ አነሳች። ሙሉ በሙሉ ሕይወት እንዳለውም ተስፋ እያደረገች ነበር። በጫካ ውስጥ ያለው መንፈስም ሁለቱን እናቶች እየገመገማቸው ነበር። እመቤት ሚራቬል ያነሳችው ዘር በፍጥነት በትልቅ ማደግ ጀመረ። መያዝ እስከሚያቅታት ድረስ እየከበዳት መጣ። የእመቤት ሊራ ዘር ደግሞ በተረጋጋ ሁኔታ እያደገ ፍሬ እያፈራ መጣ። ጫካውም በሁለት መንገዶች ተከፈለ። አንደኛው መንገድ በወርቅ የተንቆጠቆጠ ሲሆን፣ ሁለተኛው ደግሞ መሬት ብቻ ሆነ። እመቤት ሚራቬል አሁንም እየሮጠች የወርቅ መሬቱ ላይ ሄደች። እመቤት ሊራ ደግሞ አሁንም አመዳሙንና ምንም ነገር የሌለበትን ባዶ ደረቅ መሬት መረጠች። እመቤት ሚራቬል ወርቃማውን መሬት ከመርገጧ ወዲያውኑ ሁሉ ነገር ወደ ጭስነት ተቀየረ። እመቤት ሊራ ደግሞ መሬቱን ስትረግጠው በቦታው የተቸገሩና የደከሙ አዕዋፋት፣ እርዳታ የሚሹ እንስሳቶችን ተመለከተች። ወዲያውኑ እነሱ መርዳት ጀመረች። የዛፉ መንፈስም ፈተናውን እየፈተነ ቀጠለ።
የሁለቱን እናቶች ልብን በሚገባ አየ። እመቤት ሚራቬል አንድ ትልቅ ድንጋይ መንገዷን ዘግቶባታል። ለችግሯ መፍትሄ ከመፈለግ ይልቅ ድንጋዩ ላይ እየጮች መናገር ጀመረች። ጫካውም በጸጥታ ትምህርት እንድትወስድ አደረገ። መጮህና ግትር መሆን ምንም መፍትሄ እንደሌለው እንድታቅ ምንም አይነት ምላሽ ማግኘት አልቻለችም። እመቤት ሊራን በመንገዷ አንድ የተጎዳ ትንሽዬ ቀበሮ አገኘች። እሷም በርህራሄ ቀበሮውን አቅፋው መንከባከብ ጀመረች። እመቤት ሊራ በእጇ ይዘው የነበረው የደበዘዘ ዘርም በዚህን ጊዜ ማብራት ጀመረ። ጫካውም ለሷ የምስጋና ብርሃን ማሳየት ጀመረ። እመቤት ሚራቬል ግን ምንም ነገር ማድረግ ባለመቻሏ በሐዘንና በድካም ተቀመጠች። በእጇ ያዘችው ዘርም እየደበዘዘ ነበር። ኩራቷ እርዳታ እንድትጠይቅም አልፈቀደላትም። ሊራ በሌላ በኩል የቀራትን ቁራሽ ዳቦ በቦታው ለነበሩ የተቸገሩና የተራቡ እንስሳትና አዋፋቶች እየመገበች ነበር። ጫካውን በብርሃን እየተሞላ መጣ። በእጇ ይዘው የነበረውን ፍሬ በጣም የሚያምርና የሚያንጸባርቅ ሆነ። በድንገት ግን በጫካ ውስጥ አንድ የሚያስፈራ የማጓራት ድምፅ ሰሙ። ሁለቱም እናቶች በፍጥነት በእጃቸው የያዙትን ዘር እንዲያመጡ ዛፉ አዘዛቸው። በቦታው ቀድማ የደረሰችው እመቤት ሚራቬል ነበረች። ነገር ግን ክብደቱ በጣም አስቸግሯት ነበር። ሊራም ቀጥላ በቦታው ደረሰች። ነገር ግን በእጇ የያዘችው ዘር በጣም የሚያምርና የሚያንጸባርቅ ሆኖ ነበር። በእጃቸው የያዙትን ዘርም ወደ ዛፉ ጋራ እንዲያስጠጉ አዘዛቸው። እመቤት ሚራቬልም ወደ መሬት አድርጋ በግድ ዘሩን እንዲቀበለው ለማድረግ ብትፈልግም ተከሉ ግን ዘሩን ሊቀበለው አልቻለም። የእሷ ሀብትና ያላት ዝና በሙሉ ምንም ማለት እንዳልሆነ ስታይ በጣም ተናደደች። በቀጣይም ሊራ የያዘችውን ዘር አስጠጋች። ጫካውም ዘሯን ወዲያውኑ ተቀበለው። ወዲያውኑም ጫካው በሚያማምሩ አበቦች ተሞላ። በጫካ ውስጥ ያለው አስማታዊ ዛፍም ወድቀው የነበሩት ቅርንጫፎቹ ቀና ሲሉ እናትየውን አመሰገናት። ያንቺ ጥሩ ልብና ያለሽ ደግነት የጫካውን ሕይወት መልሷል። ምርቃቱን ተቀበይ አላት። የሚያብር ብርሃንም ሊራን ከበባት። እመቤት ሚራቬልም የሚከናወነውን ነገር በዝምታ እየተከታተለች ነበር። በቀስታም ወደ ሊራ ጋር አመራችና በሹክሹክታ ይቅርታ ጠየቀቻት። የዛፉ መንፈስም መናገር ጀመረ። እውነተኛ ሀብት የሚገኘው ከምትሰጡት ላይ ነው። እመቤት ሊራም አመስግና ጉዟቸውን ቀጠሉ። ወደ ቤታቸው ሲመለሱም ቀዝቃዛ የነበረው መኖሪያ መንደራቸው ሞቃት ሆኖ ነበር። ሜሊንም እናቷን በማየቷ ተደስታ እየሮጠች ሄዳ አቀፈቻት። ታሊያም እናቷ ሊራን በደስታ ተቀበለች። ለመጀመሪያ ጊዜ ሁለቱ ቤተሰቦች ቀለል ያለ ምግብ አብሮ ተመገቡ። ሜሌላና ታሊያም እንደ ጓደኛ አብሮ ተቀመጡ። እመቤት ሚራቬልም በኩራት ምክንያት ምን ያህል ነገር እንዳጣች ገባት። ከዛ ቀን ምሽት ጀምሮ ያላትን ንብረት ለሌሎች ሰዎች በማገዝ ማካፈል እንዳለባት ተገነዘበች። መንደራቸውም አብረው በመሆናቸው ይበልጡኑ አበራ። ሊራም የተለመደውን ቀለል ያለ ሕይወቷን ቀጠለች። ነገር ግን የጫካውን ምርቃት ተቀብላ ነበር። የአስማታዊው ዘሮች ምርቃትን ጫካው ለዘላለም ሰላማዊ ሆነው እንዲኖር ማድረግ ቻለ። ልጆችም የሁለቱን እናቶች ተረት እየሰሙ በደስታ ማደግ ጀመሩ። በሊሪያ ግዛት የሚኖሩት ሰዎች በሙሉ ተረቱን እየሰሙ ከተረቱ ትምህርት እየወሰዱ ሰላማዊና ደስታ የሰፈነበት የመረዳዳት ግዛት እንዲሆን አደረጉ። የዛሬው ተረት ይህንን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ። ቪዲዮቻችንን ከወደዳችኋቸው ላይክ፣ ሼር፣ ኮሜንት በማድረግ ለሌሎች ሰዎች እንዲደርስ አድርጉ። በቀጣይ በሌላ ተረት ተመልሰን እስከምንገናኝ ድረስ ሰላም ቆዩ።